የሰው ልጅ መነሻውን እንጂ መድረሻውን አያውቅም። ሕይወት በዘርፈ ብዙ ጉዳዮች መንገዷን ዘርግታ የሰው ልጅን እንቅስቃሴ ከመነሻው እስከ መድረሻው ጉዞን አስቀምጣለች። በእርግጥ የሰው ልጅ የመጀመሪያ እርምጃ ወይም መነሻ የሚታወቅ ቢሆንም ማረፊያው የትና መቼ እንደሆነ ግን አይታወቅም። ተወልደን እትብታችን ከተቀበረበትና ካደግንበት ቀዬ ተነስተን ኑሯችንን በተለያዩ ዓለም ክፍል የምናደርግበት አጋጣሚዎች ብዙ ናቸው። ሕይወት የምታመጣውን ዕጣ ፈንታ አይታወቅም። እናም ዛሬ ላይ ያለንበትን ትናንት አናውቀውም ማለት ይቻላል። ይህን ያልኩት ካለ ምክንያት አይደለም። ዛሬ ላይ ያሉበትን ሕይወት አሊያም የሚኖሩበትን ከተማና አካባቢ እገኛለሁ ብለው ያላስቡ ኑሯቸውን በቀብሪበያህ ያደረጉና ከተለያዩ የኢትዮጵያ ክፍል የመጡ ኢትዮጵያውያን ላስተዋውቃችሁ ነው። እነዚህ ሰዎች ወደ ኢትዮጵያ ሶማሌ ክልል መጥተው ኑሯቸውን የቀለሱ ወልደው ከብደው ከክልሉ ሕዝብ ጋር በደስታም ሆነ በሐዘን ኑሮን የተጋሩ ናቸው። ፍሪ ትባላለች። ውልደቷ በመሃል አዲስ አበባ ነው። ወደ ቀብሪበያህ የመጣችው በ15 ዓመቷ እንደሆነም ትናገራለች። ፍሪ በአጋጣሚ እግሯ የረገጠበትን የቀብሪበያህ ከተማ ከ30 ዓመታት በላይ እንደቆየችም አጫውታኛለች። ፍሪ በእነዚህ ዓመታት በቀብሪበያህ ከተማ መንግስት መስሪያ ቤት ውስጥም በጽዳት ሰራተኝነት እያገለገለች ትገኛለች። ከዚህ በተረፈም ሕይወትን የተሻለ ለማድረግ በከተማዋ አስፓልት ዳር በተከራየችው ቤት ውስጥ በአነስተኛ ንግድም እንቅስቃሴ ታደርጋለች። አስራምስት ዓመቴ ነው። የ15 ዓመት ሆኜ ነው እዚህ የመጣሁት። ያው ያደኩት እዚሁ ነው ማለት ነው። እኔ ለስሙ አዲስ አበባ ተወልጄ ያደኩ ነበርኩኝ ነኝ ማለት ይችላል። ግን እኔ በጣም እንደ ፍቅር ወዳታለሁ እቺ ነገር እቺን ቀብሪበያህ ህዝቡ ከኔ ጋር ያለን አመለካከትም እኔ በጣም አክብረውኝ ተከባብረን ነው የምንኖረው። ካጣሁ ራሱ እናትህን እናስጠኝ እንደዚህ አጥቻለሁ ብዬ የምለው ህዝብ ነው ሶማሌ ክልል የምላቸው ናቸው። በተለይ በእኔ ያሉት አለቆቼም በቃ ከበላይ ጀምሮ እስከ በታች ያሉት አዛዦቼም ለኔ ፍቅር ናቸው ብዬ ነው የምለው። ያለ የተለየ ፍቅር ነው ያለኝና እዚህ መዘጋጃ ምሰራው ደግሞ ጽዳት ነው። መዘጋጃ ነበር ምሰራው ወደ 20 ዓመት ሰራው። ወደ 20 ዓመት ሰራው። አሁን እዚህ ቆንስል ነው ምንድነው በሚባለው እንትን ሲበታተኑ ወደ ታች ሌሎቹ ማለት ነው ቢሮ 2 ቦታ ተመድቦ ነበር ተከፍሎ ማለት ነው። አሁን የወዲኛው የመዘጋጃ የነበረው ላይኛው ሆነ። የወዲኛው ደግሞ ገቢዎች የነበረው ወደዛ ሲሆን ተከራይቶ ሲሆን እነሱ ወደዛ ወሰዱ እና እነሱ ጋር ነው መሰራው ጽዳት ማለት ነው። ጽዳት ነው መሰራው። የቀብሪበያህ ከተማ ተቀብላ ሕይወታቸውን የመሰረቱባት ወልደው የሳሙባትና ለነገም ተስፋ የሰነቁባት ብዙዎች ናቸው። እንደ ፍሪ ሁሉ ከተለያዩ የሀገራችን ክፍል የመጡ ከከተማዋ ማህበረሰብ ጋር ጥልቅ በሆነ ባህል የተዛመዱና
ቁርኝታቸው ከፍ ያለ የከተማዋ ነዋሪዎች በርከት ይላሉ። ያኔ ስመጣ ከኔ ቀድሞ የነበሩ ቤተሰቦቼ ነበሩ፣ እህቶቼ፣ ወንድሞቼ ነበሩ። ያ ነገር ለኔ ምንም አልከበደኝም። ለምን እኔን ባልመጣ እንኳን በስም ያቁኛል እዚህ ያሉ ሶማሌዎቹ ማለት የባለ የወንድሞቼ እህቶቼ ጓደኞች በቃ ስፔሻሊ በይሰቡ ስለናቀኝ ምንም አልከበደኝም። ከጉራጌ ጉራጌ ጉራጌ እቺ ነው የሚታየው ዛሬ ወደ 19 ዓመት ነው 19 እንዴት ነበር እንደው የጀምራው እስከስተሽን ሲጀምር ምን ጀምር ሐቦስ ነው ትንሽ የነበርኩ ነው አሁን አልሐምዱሊላህ ደህና ነው ገባኝ እንደው እስኪ አስረዳኝ ከምን ጀምር ስራ ጀምር ከሱቅ ነው ነግደን ከሰራተኛ እንትን ያው ለብቻ ወጣው እቻ ደግሞ የሰራው አልሐምዱሊላህ አቡስ ነው ተፈጥሮ አልሐምዱሊላህ ደህና ነው። ወደ ቀብሪበያ ከተማ መጥተው ህይወትን ሀ ብለው የጀመሩ ከተለያዩ የኢትዮጵያ ክፍል የመጡ የህዝቡን ቋንቋ ባህልና ወግ የለመዱ በከተማዋ ብሎም በክልሉ የልማት እንቅስቃሴ የሚሳተፉ ከህዝቡና ከመንግስት ጎን የቆሙ መሆናቸውን በቆይታችን ነግረውናል። እኔም ከነሱ ጋር በነበረኝ አጭር ቆይታ እንዲህም ስል ጥያቄን አቀረብኩላቸው። ወደ ቀብሪበያ ከተማ ስትመጡ ጎጆአችሁን ቀልሳችሁ የኑሮ መሰረትን ስትጥሉ የህዝቡ አቀባበል እንዴት ነው? ከከተማዋ ነዋሪዎች ጋር ያላችሁ ቁርኝትስ ምን ይመስላል አልኳቸው። ህዝቡን እንደ እንትን ነው የሚቀበልክ እንዳዘነ ነው ደስታንም ባንታ እንትን ነው በጥሩ ሁኔታ ነው የሚቀበሉት። ምንም የሚከብድ ነገር የለውም። እሱም እንደዛው ነው። አብሮ ተቻችሎ አብሮ የመኖሩ ጉዳይ አብሮ እንዳለ ነው። እኛም እነሱ ለቅሶ ይሄዳሉ፣ እነሱም ከኛ ጋር ለቅሶ ይቀርባሉ። ሰርጋቸውን እንሄዳለን፣ ሰርጋችን ይመጣሉ። በእንደዛ ነው ምን ቀብሪበያ ምትመስል ነበር ትናንትና? አዎ ድሮ ምን ዝም ብሎ ነበር። አልሐምዱሊላህ ደህና ነኝ። አቡስ ነው። እንዴት ነው ስራው እንደው አሁን ተለውጠናል። በደንብ አሪፍ ነው አልሐምዱሊላህ። እንዴት ነው እንደው ሲጀምር እንቅስቃሴ ህዝቡ ሲቀበል እንዴት ነው? አቡስ ነው። አሁን ከድሮ ይሻሻል። ሞቶ ይሻሻል። ሞቶ አቡስ ነው አልሐምዱሊላህ። ሶማሌ ህዝብ ሰው ያቀርባል። አሁን ደህና ነው ያቀርባል። በደንብ ነው አሪፍ ነው። እኛም ተለውጠናል። ሁሉም ነው በደንብ ነው አልሐምዱሊላህ። አቡስ ነው ከየት ነው የመጣው? እኔ ከዛ ከወረ አሁን ቤተሰብ ምን ይመስላል? አቡስ ቤተሰብ እዚህ ነው። ልጆች እዚህ ናቸው። አልሐምዱሊላህ አቡስ ነው አልሐምዱሊላህ ረብል ዓለሚን። ሶስት ልጆች አሉ። ዛሬ ወደ 9 ዓመት ነው። ያው እኔ አሁን ወደ 38 ዓመት ነው እዚህ ሀገር ከነሱ ጋር ተግባብተን ያው እንደ ጸባያቸው እንደ ሁኔታው ገባ ያው እነሱም ለእንትን ይራቁ አይደሉም ለመግባባት ያው ተግባብተን ነው ስንት ዓመት የምንኖረው። እነሱም የሚያርቁ ሰዎች አይደሉም። በመግባባት በመቅረብ ባይሆን ጥለነው ነበርኛ ያው ተግባብተን ነው እንትን እያልን ያለ ነው።
አሁን እነሱ ጋር ለቅሶ ቢኖር እንሄዳለን ለቅሶ ቢኖር ይመጣሉ እኔ እውነቴን ነው ልጅ ሞቶብኝ ከዚህ በፊት ከነሱ ጋር ነው እዚህ ጋር እንትን ያልኩት ያንተን በተለው በጣም ጥሩ ነበር ወይ ያየው ሰው ቢኖር ልጅ ቢሞቱብኝ የለቅሶን ትመጡልኝ በርግጥኛም ያው እንትኑ እንሄዳለን ገባ ያው 38 ዓመት ነው ብያለሁ አይደል ቢከፋይ ኖሮ ጥዬ ነበር ያው አለው እስካሁን ድረስ ያ ምንድነው እነሱ ክፉ ቢሆኑ እኖር ነበር አልኖርም ነበር በቀብሪበያህ ከተማ በተለያዩ አጋጣሚዎች መጥተው የከተሙ ሕይወታቸውን በከተማዋ አድርገው የከበሩና የታፈሩ በርካቶች ይገኛሉ። ኢኤስቲቪ ከብዙዎቹ ጥቂቱ ጋር ቆይታ አደረገ እንጂ ከተማዋ ከተለያዩ መንግስታዊ ያልሆኑ ድርጅቶች ጋር የሚሰሩ በፌደራልና በክልል መንግስት ቢሮዎች ውስጥ የተቀጠሩና ከአራቱም የሀገራችን አቅጣጫዎች የመጡ አሁን የቀብሪበያህ ከተማ ነዋሪ የተባሉ ብዙዎችንም አግኝተናል።